The fast hyena, it's the cow antenna. The fast ወያላ በአስረኛ ሳምንቱ ነው ዋንጫ የሚበላ እድሌን በድሌ ነው ወስነው ምናምን ጋሽ በድሉ ጋሽ በቴ ጋሽ በታታ ይበላታ ቆዳ ተሳካልኝ ጀሞ ዛሬ ተሳካልኝ እችላለሁ አርሰናል ስቴዲየም ኦፍ ላይት ላይ ነጥብ መጣሉ አይቀሬ ሆኗል አለቀ አርሰናል ስቴዲየም ኦፍ ላይት ላይ እንደተፈራው ነጥብ ጣለ ብሮበሪ ልክ እንደ ስሙ ሰረቃቸው እግዚአብሔር በቀሉ ነሽ አለ። ኧረ እናቴ ትም ዛሬ ማለት ነው ረካው ይሄን ትበላለህ። 3 ፖይንት ኤፍሲ ይልሃል። ተሰጠሽ ጥግሽ ወይኔ ሰንደርላንድ እኮ ማለት ነው ማንንም አያሸንፍም ነበር። ከእናንተ ጋር ወጣ። ወይኔ ረካው ዛሬ ረካው። እንደዚህ ደስተኛ ሆኜ ብቻ ማለት ነው ነገ ማንሲቲ እንዳይጥል ብቻ ነው የምፈራው። በቃ ቋጠሮን እንጂ ሌላ ሁሉ ዜፍ ነው። አርሰናል በመጣሉ ማለት እስቲ እንደኛ ደስተኛ የሆነ እስቲ ኮሜንት ላይ አለን በሉ። ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ ገባ። አንዳንዴ እኮ እንደዚህ አይነት ስተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገ ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ ማለት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነን አንዴ በአንድ ጌም። አሁን ለሚቀጥሉት 8 ጨዋታ ክሊን ሺት ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ። ሁለተኛ ትምህርት ተማርበት። ሁለተኛ ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ ይገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባበት እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካሊሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን በቃ በዚህቻ እንወቃቀስን ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ? ግን ነድጅ ያለው ጀማው አልዋሻችሁም። ቀጥለን ያልኩት በተለይ ደግሞ ከምባክ አርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ ግን እኛ አቻ የሚያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው የሚያቃጥለው፣ ንድድ ነው የሚያደርገው። ሰንደርላንድ ከታች ያደገ ክለብ ነው እና መቶ እናንተ ዋንጫ ሳትበሉ ትራስ ፕሮሰስ እያላችሁ አንገታችሁን ይዞ ከእናንተ ጋር ይፎካከር ጀመር ለዋንጫ ከታች አድጎ ማለት ነው። አረ በዘራችሁ ያድረስ ጎበዝ። ወላ ማንቸስተር 2 እኩል ወጣ ብለህ ሙድ ስትይዝ የነበርክ ወያላ ወጣ በል ወደዚህ ወጣ በል አባ አፍርሰው በዱላ የሆነ ጨዋታ ያራዳ ልጆች ምንድነው? ሰንደርላንድ ደግሞ
ምን አይነት እንደዚህ በቃ ብልጭ የሚል ቲም አይጠፋም በየጨዋታው። አልበገርም ያለውን አርሰናል ነጥብ አስጥለውታል። እንደዚሁም በፕሪሚየር ሊጉ ለመጀመሪያ ጊዜ 2 ጎል ያገቡበት ቡድን ሰንደርላንድ ነው። በነገራችን ላይ ሰንደርላንድ በ19 ነጥብ በጎል ተበልጦ 3ኛ ደረጃ ላይ ነው ያለው። ማስታወስ ያለብን ከወራጅ ቀጠና እንደመጣ ቡድን መዘንጋት የለብንም። ምናልባት ክስተት ቡድን ሌስተርን የሚረሳ የለም። ነገር ግን አይ ጨዋታ አንተ ተከላካዩ አጥቂ የነበረበት ጨዋታ ቢኖር ነው ባለቀ ሰዓት ሜሬን አገኘው እንኳን ባለርድ ያወጣበት መንገድ በጣም ያስገርም ነበረ ማለት ነው። ቁጭ ብድግ የሚያደርግ ነው። ምን አይነት ጎል ነው ደግሞ ውቻጊ የሆነ ጎል ኤዜ ብቻ ነው እንደ ኩንግፉ የሚያገቡ አይነት ጎል እዚህ ጋር ያራዳ ልጅ ማለት ነው። በጣም አስገራሚውና ተጠባቂው ጨዋታ 2-2 በሆነ ውጤት ተጠናቋል ማለት ነው። ነገ ማንቸስተር ሲቲ እና ሊቨርፑል ኳስ ሳይሆን ጦርነት ነው የምናየው። ጠመንጃ ለጠመንጃ ተደቃቅነው የሚገቡበት ጨዋታ እንዲሆን አርሰናል ፈቅዷል። ይሄን ጨዋታ 6 ነጥብ ነው በነገራችን ላይ አርሰናል በዚህ ጨዋታ ያጣው አይደለም 1 ነጥብ ማግኘቱ ሳይሆን 2 ነጥብ መጣሉ ሳይሆን 6 ነጥብ ነው ያጣው። ምክንያቱም ከሱ ጀርባ ያስፈሩኛል ብሎ የሚያስባቸው ሁለቱ ቡድኖች እርስ በርስ የሚገናኙበት ጨዋታ ነው ነገ የሚከናወነው። ታዲያ ዛሬ የሚኬል አርቴታ ሰራዊት ድል አልቀናቸውም፣ ነገር ግን ሽንፈት አልቀመሱም። ነጥባቸውን አጋርተው ትሮዛርድ ምን አይነት ጎል ነው! ሳካ ዛሬ እንደ ጉድ ነበረ ሲደክም የነበረው። ምንም ማድረግ አይቻልም። ባለቀ ሰዓት ሰንደርላንዶች ታግለዋል። ያቻ ነጥብ ይዘው ወጥቷል። ይገባቸዋል። ማሳብ አስተያየት ኮሜንት ላይ ያስቀመጣችሁ በደንብ ኮፕሊንግ ይደረግ። ያራዳ ልጆች ሰንደርላንድ ጣለ ነው አርሰናል ጣለ ነው የምንለው። አሁን ምን አይነት ጨዋታ ነው? ሰንደርላንድን ፍረው ለዋንጫው ሰንደርላንድን ፍረው ያን ስህተት ባይሳሳቱ እስከ መጀመሪያ ቢጠነቀቁስ የትሮዛርድ ጎር እንዳለው ነው ማለት አንተ ትሮዛርድ እንዴ ነው የሚችለው? በስማ ጎል አይገባበትም። እኔ ኖ ብዬ ተገምቼ አሁን 2 ያገባሉ። እንግዲህ በኦን ታርጌት ነው ከኛ ጋር እንትን የምትለው ማለት ሰንደርላንድ ጋር ይሰራል እንዴ? ሰንደርላንድ ይሰማል እንዴ? ሁለተኛው ነው ቁጭ ለ20 ሰከንድ አይደለም እንደነንተና ሁለተኛው ነው ቁጭ የሚለው ቁጭ። ሰንደርላንድን ፍረው ምን አይነት ጨዋታ ነው? በስማም ግን ይገባቸዋል። እኔ በቃ ተገልብጦብን እኔ ፈርስት ሃፍ ቪዲዮ ላለመስራት ተጠነቀቅኩት ይገልጿል። ያ ጎል ባይገባ በጣም ይደብረኝ ነበር። ጋብሪኤል አሁን ሃይቡት ምናምን ሊል እንደዛ በቴስታ ተወሩ። አረ በእናታችሁ እየሄድክ ሰንደርላንድ እህት ቡድን መቼም አይስትም። በጣም ደስ ብሎኛል፣ ግን ያስፈራል። ሰንደርላንድ ያስፈራል።